መንፈስ ቅዱስ የክርስቶስ የራሱ የኢየሱስ ክርስቶስ እኮ ቀንድ ነው ብሎ ያስቀምጠዋል። አይን ነው ብሎ ያስቀምጠዋል። መንፈስ ቅዱስ ሌላ አካል ከሆነ ሌላ ፐርሰን ከሆነ እንዴት ነው ቀንድ የሚሆነው? የኢየሱስ ቀንድ ከሆነ እንዴት ነው ስሙ ኢየሱስ ባይሆን? እነዚህ ሰዎች እኮ ለአይናችን ሌላ ስም፣ ለእጃችን ሌላ ስም ሊያወጡልን ነው የሚፈለገው ማለት ነው። አይንህ እንዴት ሌላ ስም ይኖረዋል? እስኪ አይነ ስም ማን ነው ሲባል የአይኔ ስም ቆይ እስኪ አጣርቼ እነግርሃለሁ ይባላል። አንድ ሰው አይንን ነክቶ ማንን ነው የነካው ሲባል ሌላ ስም ይጠራል። ስለዚህ መንፈስ ቅዱስ ሌላ ስም እንዳናደርገው ሌላ ፐርሰን እንዳናደርገው መጽሐፍ ቅዱስ ምን ብሎ ያስቀመጠው? የኢየሱስ አይን ነው። ኢየሱስ አይን ነው። ኢየሱስ አይን ነው። ኢየሱስ አይን ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በአንድም በሌላ መንገድ ነግሮናል። ኢየሱስ የወልድ ስም ብቻ እንዳልሆነ ስምህን አክብሮ ብሎ የአብ መሆኑን ነግሮናል። መንፈስ ቅዱስ የኢየሱስ መንፈስ ነው ብሎ ደግሞ የመንፈስ ቅዱስ መሆኑን ነግሮናል። እነዚህ አይነት ጥቅሶች ባሉበት ሁኔታ ላይ ኢየሱስ የሚለው የወልድ ብቻ ማለት ትክክል አለ ወይም እነዚህ ጥቅሶች መውጣት አለባቸው። ባለፈው እንዳየነው መንፈስ ቅዱስን ለመግለጽ መጽሐፍ ቅዱስ የተጠቀመባቸው ቃሎች በጠቅላላ የተሰጡት ምሳሌዎች በሙሉ ለመንፈስ ቅዱስ የተሰጡት ምሳሌዎች በሙሉ ሌላ አካል እንዳናደርገው የሚያደርጉ መሆናቸውን በተደጋጋሚ ያያል። እግዚአብሔር የተመሰገነ ይሁን። የእግዚአብሔር እጅ የእግዚአብሔር ጣት ይለዋል። የእግዚአብሔር እጅ ይለዋል። እጅ ብሎ ያመጣዋል። ጣት ብሎ ያመጣዋል። አይን ብሎ ያመጣዋል። ቀንድ ብሎ ያመጣዋል። እነዚህ ምሳሌዎች በሙሉ ሌላ አካል እንዳልሆነ የሚያሳይ ናቸው። ሌላ ፐርሰን እንዳይደረጉ ራሱ አሰራሩ ነው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ የተመሰገነ ይሁን። እስትንፋስ ብሎ ያመጣዋል። በሁለተኛ ተሰሎንቄ ላይ እግዚአብሔር የተመሰገነ ይሁን። ይህንና አንድ ጥቅስ ጨምርላችሁና ለጥያቄ የሚሆን ጊዜ ይሰጣለሁ። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ኢየሱስ የሚባለው ስም የመንፈስ ቅዱስ ስምም እንደሆነ መጽሐፍ ቅዱስ በሌላ መንገድ ደግሞ አሳይቶናል። እግዚአብሔር ይመስገን። እግዚአብሔር ቅድም በተደጋጋሚ በዚህ ሳምንት እንዳየ ነው በአንድም በሌላ መንገድ ነው የሚነግረን። በዚህ በኩል ብሎ እስካልነገረኝ ድረስ የሚባል ነገር የለውም። እግዚአብሔር ጋር መተው ትችላለህ፣ መተው ትችላለች፣ መተው እችላለሁ እንጂ እግዚአብሔር እኔ በፈለግኩት መንገድ ሳይሆን የሚናገረው እሱ በፈለገው መንገድ ነው የሚናገረው። እሱ በፈለገው መንገድ ኢየሱስ የሚለው ስም የወልድ ብቻ እንዳልሆነ እሱ በፈለገው መንገድ ነግሮናል። የኛ ድርሻ እሱ በፈለገው መንገድ የነገረንን መቀበል እንጂ እሱን ራሱን እግዚአብሔርን ማስተማር የሚፈልጉ ሰዎች እየተነሱ ናቸው። ያ ደግሞ ትልቅ አላዋቂነት ነው የሚሆነው። ሁለተኛ ተሰሎንቄ ምዕራፍ 2 ላይ ምን ይናገራል? እግዚአብሔር ይመስገን ቁጥር 7 ጀምሮ የአመፅ ምስጢር አሁን ይሰራልና ብቻ ከመንገድ እስኪወገድ ድረስ አሁን ይከለክላል። በዚያን ጊዜ ጌታ ኢየሱስ በአፉ መንፈስ የሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ጌታ ኢየሱስ በአፉ መንፈስ የሚያጠፋው። ስለዚህ የአፉ መንፈስ ምንድን ነው? መንፈስ ቅዱስ። መንፈስ ቅዱስ ምን ተባለ? የጌታ ኢየሱስ የአፉ መንፈስ ነው ተባለ። እግዚአብሔር የተመሰገነ። መንፈስ ቅዱስ ሌላ አካል፣ ሌላ ፐርሰን፣ ሌላ ስም አይደለም ያለው። እግዚአብሔር የተመሰገነ። መንፈስ ቅዱስ ምንድን ነው? የአፉ መንፈስ ነው። ስለዚህ የአፉ መንፈስ ነው እስከተባለ ድረስ ሌላ ስም ልናመጣ አንችልም። ለአፉ መንፈስ ሌላ ስም፣ ለእጁ ሌላ ስም፣ ለምኑ ሌላ ስም እያልን እናመጣለን። መንፈስ ቅዱስ የጌታ ኢየሱስ የአፉ መንፈስ ነው ተብሎ ተጽፏል። የት? ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8 ላይ። እስከ ዛሬ ለምንድን ነው ያላየነው? አያነቡልንም። እየከፋፈሉ ማስቀመጥ ስለሆነ የሚፈለገው ይከፋፍልልናል ብለው የሚያስቡትን ጥቅስ ብቻ ነው ያነበቡልን። ለዚህ ነው ያላየው። እነኚህ ሰዎች በተለይ ሐዋርያት ቅዱስ መጽሐፍ ቅዱስ ሌላ መጽሐፍ ቅዱስ አላቸው። ጥቂት ነው ያመጡልን። ምንም ሌላ መጽሐፍ ቅዱስ የለንም። ስላላነበቡልን ነው። ያላነበቡልን ጥቅስ ስናነብልህ ሌላ መጽሐፍ ያነበብልን መሰለህ እንጂ ራሱ ነው የምናነብልህ። ምዕራፍ ያለው ቁጥር ያለው ግን አልተነበበልን። መንፈስ ቅዱስ ከስሞች ሁሉ በላይ የሆነ ስም እንዲኖረው ስላልተፈለገ አልተነበበልን። አብ ከስሞች ሁሉ በላይ የሆነ ስም እንዲኖረው ስላልተፈለገ አልተነበበልን። ይህንን የሚያነቡልህም ሰዎች ስለፈለጉት አይደለም። ይሄ የከበረ ስም የአብ እንዲሆን የማይፈልግ ሌላ አለ። እግዚአብሔር የተመሰገነ። እግዚአብሔር እንደው እኛ ስሙን ቄስ ይጥራው ይላሉ። ቄስም ቢሆን አይጥራው ክፉ መንፈስ። ኢየሱስ የሚባል የከበረ ስም የአብ እንዳይሆን የሚታገል መንፈስ። ኢየሱስ የሚባል የከበረ ስም ታዲያ ኢየሱስ የሚለው ስም ከስሞች ሁሉ በላይ የሆነ ስም፣ የሚያድን ስም፣ መዳን በሌላ በማንም የለም የተባለለት ስም የወልድ ብቻ ካደረግከው አብ ምን አለው ታዲያ? ሌላ እኮ የሚያድን ስም እኮ የለም። እግዚአብሔር የተመሰገነ። ይህ በጣም ትልቅ የሚያሳዝን ነገር ነው። እግዚአብሔር የተመሰገነ። ለዚህ ነው መጽሐፍ ቅዱሳችን በራእይ መጽሐፍ ምዕራፍ 22 ላይ ስናነብ እግዚአብሔርና በጉ አንድ ስም እንዳለው የተናገረ አብና ወልድ አንድ። ስለዚህ እዛ ጋር ያለው ስም የወልድ ብቻ ስም አለ። የበጉ ስም የበጉ ብቻ አለ። ለእግዚአብሔር ሌላ ስም፣ ለበጉ ሌላ ስም የለም። ለእግዚአብሔር ሌላ ዙፋን፣ ለበጉ ሌላ ዙፋን የለም። እግዚአብሔርና በጉ
በአንድ ዙፋን፣ የእግዚአብሔርና የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱንም ያያሉ ብሎ ስሙ ላይ ሲደርስ ስሞቻቸው አይ እግዚአብሔርና በጉ አብና ወልድ ብሎ ተነስቶ ስሞቻቸው አይደለም፣ ስሙ በግንባሮቻቸው ላይ። ስለዚህ እግዚአብሔርና በጉ አብና ወልድ አንድ ዙፋን፣ አንድ አምልኮ፣ አንድ ፊትና አንድ ስም። ስለዚህ ያ አንዱ ስም የበጉ ብቻ አይደለም፣ የእግዚአብሔርና የበጉ። ያ አንዱ ዙፋን የበጉ ብቻ አይደለም፣ የእግዚአብሔርና የበጉ። ያ አንዱ ፊት የበጉ ብቻ አይደለም፣ የእግዚአብሔርና የበጉ ፊት ነው የሚባል። የእግዚአብሔርና የበጉ ፊት፣ የእግዚአብሔርና የበጉ ዙፋን፣ የእግዚአብሔርና የበጉ ስም። ስለዚህ ያንን ስም ለበጉ የሰጠው ስም ለበጉ ብቻ ካስቀረኸው እሱ የተኛው መጽሐፍ ላይ እንዳለ አለ። እግዚአብሔር የተመሰገነ ይሁን። ዕብራውያን መጽሐፍ የስሙ ጉዳይ በጣም አስፈላጊ የሚሆንበት ምክንያት ላንሳላችሁ እና ጊዜውን ለጠያቂዎች እሰጣለሁ። ዕብራውያን መጽሐፍ ምዕራፍ 1 ላይ ምን የሚል ቃል አለ? ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን ከእነርሱ አብዝቶ ይበልጣል ይላል። ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን። ከመላእክት የመብለጡ ልክ የሚወሰነው በስሙ ልክ ነው። ስለዚህ ምንድነው እናንተ የኢየሱስ ስም የወልድ ብቻ ሆኖ መቅረቱ የሚያሳስባችሁ ለምንድን ነው? ምንድነው እዚህ ነገር ላይ ያላችሁ ካላችሁ፣ ይሄ ስም ከመላእክት ይልቅ ይሄ ስም የወልድ ብቻ ካደረግከው አብ ከመላእክት አይበልጥም፣ መንፈስ ቅዱስ ከመላእክት አይበልጥም እያልክ ስለሆነ አልገባህም እንጂ ይሄ ከስሞች ሁሉ በላይ የሆነው ስም የወልድ ብቻ ነው ስትል አብ ከመላእክት አይበልጥም፣ መንፈስ ቅዱስ ከመላእክት አይበልጥም ወደሚል ትልቅ ኪሳራ ውስጥ እየገባህ መሆኑ ወይም እየገባሽ መሆኑ ስላላወቅ ነው። ምክንያቱም ከመላእክት የሚበልጠው በምን ልክ ነው የሚለው? ከመላእክት ይልቅ እጅግ የሚበልጥ ስምን በወረሰ መጠን ከእነርሱ አብዝቶ ይበልጣል። በስሙ መጠን ነው የሚበልጠው። ስለዚህ ያንን ከሁሉ የሚያስበልጠውን ስም ከነጠክ በኋላ ከዛ በኋላ ከመላእክት ይበልጣል ብለህ መናገር አትችልም። ከመላእክት አብዝቶ የሚበልጠው በስሙ መጠን ነው። ስለዚህ መልሱ። ከአብ ላይ የነጠቃችሁትን ከስሞች ሁሉ በላይ የሆነውን ስም መልሱ። ከመንፈስ ቅዱስ ላይ የነጠቃችሁትን ከስሞች ሁሉ በላይ የሆነውን ስም መልሱ የምንለው ለዛ ነው። ከስሞች ሁሉ በላይ የሆነው ስም ግን የወልድ ነው ካልክ በኋላ አብ ከመላእክት ይበልጣል ብለህ እንዳትነግረኝ፣ መንፈስ ቅዱስ ከመላእክት ይበልጣል ብለህ እንዳትነግረኝ። ወይም ደግሞ በልጧል የምትልበት ልክ ለወልድ ከሰጠኸው በጣም ያንሳል። ከመላእክት አብዝቶ የሚበልጠው ባለው ከዛ ከስሞች ሁሉ በላይ በሆነው ስም ባለው መጠን ከመላእክት የሚበልጥ ስም በያዘበት መጠን ነው ከነሱ አብዝቶ የሚበልጠው። በስሙ መጠን ነው የሚበልጠው። ስለዚህ በስሙ መጠን ከሆነ የሚበልጠው ኢየሱስ የሚለው ስም የወልድ ብቻ ካደረግ አብና መንፈስ ቅዱስ ከመላእክት አይበልጥም እያልክ መሆኑን ማወቅ አለብን። ዝም ብሎ ተራ የሃይማኖት ክርክር አድርጋ አታስቡ። ዝም ብሎ ተራ የሶሻል ሚዲያ ዝም ብሎ ከከሌና ከከሌ ጋር የሚደረግ ዝም ብሎ የግርግር ጉዳይ አይደለም። ይሄ በጣም ሴጣን አቅዶ የሄደበት ያለበት መስመር። ያንን መስመር ግን እግዚአብሔር እንድንከላከለው፣ እንድናሸንፈው፣ እንድንዋጋው ይህንን እውነት እግዚአብሔር ገለጠልን። ስሙ ለዘላለም የተባረከ። ኢየሱስ ከስሞች ሁሉ በላይ የሆነ ስም ነው። ኢየሱስ መዳን በሌላ በማንም የለም የተባለለት ስም ነው። ይሄ ስም ግን የወልድ ስም ብቻ አይደለም፣ የእግዚአብሔርና የበጉ ስም። እግዚአብሔር የተመሰገነ ይሁን። የመንፈሱም ስም ነው። መንፈስ ቅዱስ የኢየሱስ መንፈስ ስለሚባል የመንፈስ ቅዱስ ስም። ለዚህ ነው አብ በስሜ የሚልከው መንፈስ ቅዱስ ብሎ የተናገረው። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ አብ በስሜ የሚልከው ብሎ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ከመላእክት የሚያንስ አብ የለንም እኛ። ከመላእክት የሚያንስ መንፈስ ቅዱስ የለንም እኛ። ከመላእክት አብዝቶ የሚበልጥ አብ፣ ከመላእክት አብዝቶ የሚበልጥ መንፈስ ቅዱስ። እግዚአብሔር የተመሰገነ ይሁን። አለን እንላለን። ለምንድን ነው ያን የምንለው? ይሄ ከሁሉ የሚበልጠው ስም የአብም የመንፈስ ቅዱስም ስም እንደሆነ ስለገባል። ጉዳዩ ዝም ብሎ ተራ የቴዎሎጂ ክርክር አለ፣ ተራ የሃይማኖት ክርክር አለ። ይሄ በአብና በመንፈስ ቅዱስ ላይ የተሸረበ የአጋንንት ስራ ነው። እሱን ነው እያፈረስን ያለን። የዲያብሎስን ስራ ነው እያፈረስን ያለን። በአብ ላይ የተነጣጠረ በመንፈስ ቅዱስ ላይ የተጠናጠረን የአጋንንትን ስራ ነው እያፈረስን ያለን። ክብር ለጌታ ለኢየሱስ ይሁን። እኔና እናንተ ከነዛ ወገኖች አንዱ እንሆን ነበረ። አብና መንፈስ ቅዱስን እያዋረደ አብና መንፈስ ቅዱስን ከመላእክት እያሳነስን እንኖር ነበር። ይሄ ኢየሱስ የሚባለው ስም የወልድ ብቻ አድርገን ገድበን ቀርተን ቢሆን ኖሮ። ስለዚህ ነው ከሃይማኖቶች አንዱን ሳይሆን የሰጠን። እግዚአብሔር የተመሰገነ ይሁን። አብን፣ ወልድን፣ መንፈስ ቅዱስን አንድ አምላክ አንድ አካል እንደሆነ አምነን በልኩ የምናመልክ በልኩ በተጻፈው ልክ የምናመልክ እንድንሆን እግዚአብሔር ረድቶናል። ክብር ለጌታ ለኢየሱስ ይሁን። በሌሎች ላይ አንፈርድም፣ ለሌሎች እንጸልያለን፣ ግን ይህን ስህተት አንቀበልም። ክብር ለጌታ ለኢየሱስ ይሁን።